ተናዘው ሄደዋል ወይ ነብያችን ተናዘዋል። ምንድነው ያሉት? ኪታብ አላህ ተዓላ ወአህል በይቲ ነው አሉ። በጣም ከባድ የሆኑ ነገራት ትችላችሁ እጃለሁ አሉ። እንተመሰክቱም ቢኪታቢላህ ተዓላ በጣም ጥሩ ነገር ነው እያሉ ነው። አህለ በይቶችን ደግሞ አክብሩልኝ እያሉ ተናዘው ሄደዋል። ገንዘብን በተመለከተሳ ተናዘው የሄዱበት ገንዘብ የላቸው ነብያችን። ምን የተውት ነገር አላቸውና ባሪያ ሴት ባሪያ የለ፣ ዲናር የለ፣ ድርሃም የለ፣ ምን የለ። እሱም ነብይ ቢኖረው ገንዘብም ትቶ ቢሄዳ ሶዲቃ ነው የሚሆነው ማለት ነው። ሌላው ሰውሳ ትቶት የሚሄደው ገንዘብ መኖሩን ታወቀ ሰውየው የወስያውን እንትኑን ሌላው ቢቀር አንድ ጎረቤቱ የሚያምነው ሰው ታለ የሚያምነው ቤተሰብ ባይኖር እንኳን የሚያምነው ጎረቤት ያ ቢቀር ደግሞ የሚያምነው ቤተልይ ታለ ለሱ ንዛዜውን ጣፍ አድርጎ ሲያበቃ ወይ ወንድም ታለው ስጥት አድርጎ መኖር አለበት ሰውየው መቼ እንደሚሄድ ስለማያውቀው ማለት ነው። አሁን ማይዴኒ ያለበት ቀን መዲና ያለብኝና ክፈሩ ለሚል ሰው አለ እንደቀም ዴኒ እኮ የሚባለው ነገር ቀመት ይከብድ እኮ ነው። መቼ ከበደውና ይغفر للشهيد الا الدين ይላሉ። አሁን ሸሂዱ ሰው في معركة الكفار ዳይሞት እንደሆነ የተቀረው ወንጀሉን ሁላ ሲማር ዴን ስታይከ ምንም ጭራሽ እንትና ይባልለትም ይያሉ እና ሰውየው ተናዞ ንዛዜ ደግሞ ሰውየው ለመናዘዝ ይፈራል። ይገርማቸዋል። አጀሉ ያልቃል መስሎት ነው እንዴ? አላህ የሰጠው አጀል ጅራሹን አታልቅም ያችሁናት ሪዝቁ አታልቅ። በወንጀል ብቻ ሪዝቁ ሊያልቅ ይችላል። ሰውየው አጀሉ በወንጀል ይጨማደድ ይችላል። በረካ ሊያጣበት ይችላል እንጂ አዎ አንዲት ነፍስ እንኳን ሪዝቋን ተጨርስ የምትሄድ አንድ እንኳን ለማንም ብሎ ትቶ የሚሄደው ነገር የለውም። ለቅን ሲከስብ የኖረው የሰው ገንዘብ ነው ማለት ነው። የሚከስበው የነፍሱን ብቻ እኮ አይደለም በኔ አደም የሚከስበው የራሱ ብቻ እኮ አይደለም ማለት ነው። እና ስለዚህ ይሄ ንዛዜ ማድረግ አስፈላጊ ነው። ንዛዜ ይሄን ለገሌ ራቅ ላሉ ቤተሰቦች ድሮ በጃሂልያ ምን ይደረግ ነበር? ንዛዜ ምን ነገር ለእናትና ለአባት ነበር። አባትና እናቱ በውርስ መልክ ያገኛሉ ገንዘብ ውርስ አላቸው ተመድቦላቸዋል። ታሁን በኋላ ንዛዜ መሆነው ራቅ ላሉ ቤተሰቦች ለነዛ ለሌላው ሰው ቢናዘዘው ይበቃለታል ነው።